ብዙ ጊዜ ይሄንን እንትን ታውቁታላችሁ ኮንዲሽኒንግ ኦይል እርግጠኛ ነኝ። ምክንያቱም በተለይ ኢትዮጵያ ያላችሁ ሰዎች በጣም የምትጠቀሙት ይሄንን። ምክንያቱም ከዚህ የገዛ አንድ ጓደኛዬ የሚሸጥ አለ እና ይገርመኛል። ምንድን ነው ጥቅሙ ላለሁ እንግዲህ ያው እናንተ ኢትዮጵያኖች ይህ ነው ያያችሁት ነገር ቢኖር ነው ብዬ እኔም ገዝቼ ያው እስከ መተጠባችሁ በፊት ነው የምትቀቡት። ተቀብታችሁ ከዛ በኋላ ጸጉራችሁ ላይ የፈለጋችሁትን ሰዓት እነሱ ከ3 ሰዓት እና ከ2 እስከ 3 ሰዓት አቆይታችሁ ከዛ ታጠቡት ነው የሚሉት። እኔ ግን ያው ደስ እንዳለኝ በተመቸኝ ሰዓት ነው የማጥባቸው፣ ግን አላሳድርም እና አሁን ቀብቻት ገና ፈትቼው ምናምን ደግሞ አጥባታለሁ ማለት ነው። ለራሴም እንደዛ ለማድረግ ሞክሬያለሁ፣ ላይክ እያሰብኩኝ ነው። ምክንያቱም ጸጉሬ በጣም ነው የሚሰባበረው እና አይ ቲንክ ከመታጠቢ በፊት እንደዚህ የሚቀባቡትን ነገር ተቀብቼ ብታጠብ ይጠቅመኛል ብዬ ነው። ሶያ በዛ ላይ ደግሞ ኦርጋኒክ ነው፣ አሪፍ ነው። ኦርደር ማድረግ ከፈለጋችሁ ሊንኩን ከስር አስቀምጥላችኋለሁ። ያ ከተጠቀማችሁት በኋላ ደግሞ ከወደዳችሁት አሳውቁኝ። የተጠቀማችሁ ሰዎች ካላችሁ ሀሳባችሁን ግለጹልኝ። ባይ ቻ